ይቅርታ ካረገችልኝ ወይ ኮንፈረንስ ሳቢ ባንተ ፊት ከኔ ጋር ነው የምትጋጨው። እውነቴን ነው ማለት ሲስተር ነች እሷ ማለት እህቴ ነች፣ ታናሽ እህቴ ነች። አከብራችኋለሁ ሁለታችሁንም። ግን በዚህ ልክ እሷ ሆስፒታል እስክትሄድ ድረስ በእንደዚህ አይነት ደረጃ እስክትጎዳ ድረስ መቼም ባንዴ የምታፈቅሪው ሰውን ባንዴ አጥየውም አይደል? አይ ችግር የለም እጠለዋለሁ። ሲገርፈኝ ባየሽ ሐዘን መከራ ያሳደደኝ የራሴው ስራ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን እንዴት ነው? እኛ ጋር ክረምት ነው፣ እናንተ ጋር ምንድን ነው? በጋ ነው? ፀሐይ ነው? እኛ አልቻለም። ይወላችሁ ሁዲ ለብሰን ኮፍያ አድርገን ምናምን ነው። አሁንም ትንሽ ካፍ ያለ ተናፍቃችኋል ደግሞ ውድ ቤተሰቦቼ። ኦልሞስት ከ6 ቀን 7 ቀን በላይ ኦልሞስት አንድ ሳምንት በሉት ዩቲዩብ ላይ መምጣት አቁመናል የለንምና ላስት ደግሞ እንዳያችሁት ዩቲዩብ ላይ በጣም በሚያስጠላ ነገር ነበረ ቪዲዮ እንዳያችሁት ለያቢ የማይባሉ ቃላቶችን ብዬ እናንተም ውድ ቤተሰቦቼ እየመከራችሁኝ እየገሰጻችሁኝ እንዴት እንደዚህ ትላለ ብላችሁ መናደዳችሁን እየነገራችሁኝ ነበረ። እኔም ተሰምቶኛል። ልክ እንዳልሆነ እንደዚህ መባል እንደሌለበት ተሰምቶኛል ቤተሰቦች። ማለትም የፈለኩት መጀመሪያም እንዳልኩት ከሆነ ጀስት ልቧ እንዲቆርጥላት ለኔ ያላን ነገር እንዲቀንስ ከዚህ የባሰ እንዳትጎዳ ብዬ እንጂ በዚህን ያክል መጥፎ ስሜት ኖሮኝ እሷን መጥፎ ለመናገር አስቤ አልነበረም። ግን ይሄ ንግግሬ እናንተን ብቻ ሳይሆን እሷንም በጣም 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 አስከፍቷት ይኸው ሳምንት በሚባል ደረጃ አይኗን አይቼው አላቅም። ስልክም አንስታልኝ አታቅምና ጥሩ ላይም እንዳልሆነች ደግሞ የአክስቷ ልጅ ዛሬ ደውሎልኝ ነበርና እሷ አሪፍ ነገር ላይ እንዳልሆነች ብቻ ችግር ውስጥ እንዳለች ምናምን ነግሮኛል። እኔንም እንዴት እንደዚህ ታረጋለህ ምናምን ብሎ ተቆጥቶኝ ነበርና እኔ ደግሞ ምን አልኩኝ፣ አይ መታረቅ አለብን፣ እሷ ጋር ሄደን እንድታስታርቀኝ እፈልጋለሁ፣ እኔም የሚሰማኝን ስሜት መናገር እፈልጋለሁ ብዬው ነበረ። እሷ ግን አይኔንም ለማየት ፍቃደኛ አልነበረችም። እሱም ደግሞ ቀጥታ እሷ ጋር ከመውሰዴ በፊት ከኔ ጋር ተገናኝተን ከኔ ጋር ካወራን በኋላ ነው ወደ እሷ የምንሄደው ብሎኝ እሱን በመጠበቅ ሁኔታ ውስጥ ነው ያለሁት። ቤተሰቦቼ እናንተን ምርጥ ውድ ቤተሰቦቼን መጀመሪያ ከወገቤ ጎንበስ ብዬ ለእናንተ የማይመጥን ቃል ተጠቅሜ ያለውና በጣም ይቅርታ ማለት ፈልጋለሁ። እንግዲህ እሷንም ደግሞ መጀመሪያም የበደልኳት እሷን ነውና እሷን ደግሞ እሷ ጋር ሄጄ ይቅርታ እጠይቃለሁ እሷንም ማለት ነው ቤተሰቦቼ። ግን መጀመሪያ እንግዲህ እንደ ሀገራችንም እኛ እርስ በርስ ይቅርታ ከመባባላችን በፊት የሀገር ሽማግሌ ሽምግልና ያስፈልገናልና አንድ ሽማግሌ የሚሆነኝን ሰው ይዤ ይቅርታ ጠይቃለሁ ማለት ነው። ምርጥ ቤተሰቦቼ አሪፍ ቪዲዮ እንደሚሆን አልጠራጠርም። ያስከፋዋችሁን የበደልኳችሁን ቤተሰቦቼን እንግዲህ እሷንም ይቅርታ ለማለት የአክስቷን ልጅ እየጠበኩት ነው። ኦሬዲ ያየሁት ነው መሰለኝ። አዎ ያየሁት ነው። ይመጣል ብዬ አስባለሁ። አዎ ያይኛል። አዎ ውዶች አይቼዋለሁ። አጥፍቻለሁ፣ ጥፋቴን አውቃለሁ። ግን ከምን አንግል እንዳልኩት እናንተ እንድትረዱልኝ ነው ፈልገው። እሷንም ሄጄ እግሯ ስርም ወደቅ ካለብኝ ይቅርታ ጠይቄ ቢያንስ ፍቅሩ ባይመለስ እንኳን ጓደኝነታችንን ላለማጣት እሞክራለሁ ውዶቼ። ደርሷል። እሱም እየመጣ ነው። አብረን እናያለን። ሰላም ነው? እግዚአብሔር ይመስገን አለን። ይቅርታ ካሜራ እንትን ብያለሁ። ያው የእኛንም ጥፋትም ድክመታችንንም ጥንካሬያችንንም የሚያዩልን ቤተሰቦቻችን ናቸውና ምንም ነገር ከነሱ አንደብቅም። ይቅርታ ግን ፍቃድን ሳልጠይቅ ነው ካሜራ መቅዳት የጀመርኩት። ያው ለአሪፍ ነገር ነው ብዬ ስላሰብኩ ነውና የሚሰማን ነግረኝ፣ ተመልካቾቼም እኔንም አናግረኝ እንትን ማለት እንችላለን። ችግር የለውም፣ ለዛሬ ችግር የለውም። ያ እፈልግሃለሁ በጣም ብለህ ነበር። ሜቢ ድምፁ ካልተሰማ ትንሽ ድምፅን ጮክ አድርግልኝ። እፈልግሃለሁ ብለህ ነበር። የፈለግኩሽ ለጥብቅ ጉዳይ ነው። እንደነገርኩሽ የአቢ አሪፍ ሙድ ላይ አይደለችም ያለችው። አክስቴ ደውላልኝ እንደዚህ ሆና ብላኝ ከቤት አትወጣም ምናምን፣ እስኪ ምን ሆና ነው ጠይቅልኝ እናንተን የምትቀርበው ብላኝ ሂጄም ስጠይቃት ልጅቷ ያው ካንተ ጋር ባለው ነገር ልክ አይደላችሁ። ሲጀመርም አይቼዋለሁ
የተባባላችሁትንም ሰማሁ። ልክ አይደለም ያረከው ነገር ልክ አይደለም። ከአንድ ትልቅ ሰው በአንተ እድሜ ካለ ሰው የሚጠበቅ ነገር አይደለም ያደረገው እና እኔ በጣም ደብሮኛል። ካንተ አልጠበቅኩም እንደዚህ። አዎ ወንድሜ ምን እንደሆነ ታውቃለህ? እኔ እንደዚህ አይነት ባህሪ አልነበረኝም እና ያንን ቃላት አክቹሊ ያ ቃላት የሚመጥናት ሴት ሆና ሳትሆን ወይ እኔ የሚሰማኝን ስሜት ተናግሬያት ያ አትመጥኝኝም ምናምን የሚለውን ቃል የተናገርኩት አንዳንዴ አጉል ተስፋ የሚባል ነገር አለ እና እኔ እዛ ጋ የፍቅር ስሜት ሳይሰማኝ እሷ ብቻዋን በፍቅር ስሜት እየተጎዳች መጨረሻ ላይ የማየውን ነገር እንዳይፈጠር ብዬ ነበር ያን ቃል የተጠቀምኩት። ግን ቃሉ ትንሽ ጠንካራ ነው መሰለኝና እሷንም የዩቲዩብ ቤተሰቦቼንም ነው በጣም ያስከፋቸው። አክቹሊ ያንን ቃል ቪዲዮ መጨረሻ ላይም ተናግሬ ነበር። ያንን ቃል የተጠቀምኩት እኔ ለእንትኑ ነው እንጂ ይሄ ቆርጦላት ነገ ነገሮች እንዲስተካከሉ ያላት ነገር ወጥቶላት እንዳትጎዳ በማሰብ ነው። ግን እሱን ሳስብ ጭራሽ ልጅቷን የማይናገር ንግግር ተናግሬያት በጣም የባሰ ነው የጎዳዋት እና ልክ አይደለም። እሱ ያደረገው ነገር ልክ አይደለም። በእንደዚህ አይነት ቃላቶች ሰዎችን በተጠጋ ቁጥር ሰዎችን የበለጠ ነው የምሰብራቸው። ማለት ሌላ ኢሞሽናል እንትን ውስጥ ይገባሉ። ልክ አይደለም። እንደዚህ አይነት ነገር ሲሆን መሆንም ካለበት ተነጋግራችሁ የሚሆን ከሆነ ይሆናሉ። ካልሆነም እንደ ትልቅ ሰው ተወያይታችሁ እንትን ተባብላችሁ ቀስ በቀስ ነው እንጂ በአንዴ እንደዚህ ተደርጎ። አዎ እሱማ ለመወያየት ሞክረን ነበረ ከሷ ጋርም። ግን እኔ ይሄኛው ሞር የተሻለ ነው እሷ ስሜቷ አይጎዳም ብዬ ስላሰብኩ ነበር እንደዛ ያደረኩት እንጂ ለክፋት አልነበረም። ይኸውልሽ ፓጊ ምን አለ መሰለህ አንዳንዴ በሴት ውስጥ አሁን እሷ ለእኔ እህቴ ማለች ነች። እንደ አክስቴ ልጅ ምናምን አርቃት ያት ለእኔ እናቷ ስትደውልልኝ ከኔ ጋር ካላት ቅብረት አንጻር እንደ እህቴ ነው ማለት እንደ ታናሽ እህቴ ነች። አንተም ታናሽ ወንድሜ ነው። አከብራችኋለሁ ሁለታችሁንም። ግን በዚህ ልክ እሷ ሆስፒታል እስክትሄድ ድረስ በእንደዚህ አይነት ደረጃ እስክትጎዳ ድረስ ይሄ ነገር እኮ በቀላሉ ማለቅ የሚችል ነገር እዚህ ድረስ እሷ በሽታውና ምግብ አትበላም ሆነ ቤት እኔ ወጥቼ እንኳን ላዝናናሽ ብላት እንኳን ምንም ሊሰማኝ አልቻለች። እና ምንድነው በዚህ ልክ እንደዚህ አይነት ነገር ከየት ያመጣው ባህሪ ነው እንደዚህ? አያው እንትን ነው ይሄ አንዳንዴ የተሻለ ነው ብለህ የምታስበው ነገር መጥፎ ነገር ሲሆንብህ ነው እንጂ እኔ እንግዲህ ፈጣሪ በሚያውቀው እኔ ያቢን እንኳን በእንደዚህ አይነት ቃላት በክፉም ሆነ በደጉ ምንም አይነት ጉዳት አደርስባታለሁ ብዬ ማሰባት አይነት ልጅ አይደለም። አይ ነው ግን መጥፎ ሆነ አይደለም እኮ መጥፎ ላትሆን ትችላለህ። ግን ለምታወራቸው አንደበቶች መጠንቀቅ አለብህ። ሰው ይጎዳል አይጎዳም የሚለውን ነገር ካልተጠነቀቅ ትልቅ ሰው ነው አይደለም? በዚህ ልክ አንተ እንዴት እንደዚህ ታደርጋለህ? አሁንስ እሷ ምን ልትሆን ነው? አረ እኔ የአሁኑን አስማማን እንጂ ከዚህ በኋላ ላለው እኔ ኃላፊነቱን ወስዳለሁ። እኔ አሁን ያሁኑ ነው ገባ። አሁን ላይ ይሄ እንደ መጀመሪያም ታይቶ እኔ ያው አንተንም ላንተም ያላት ሪስፔክትን ስለማውቀው ላንተም ያላት ክብርን ስለማውቀው ነው ስታወራኝ ኦቤስሊ በቃ መታረቄ የሆነ ስልክ አታነሳልኝም ጭራሽ ምንም አይነት ሚዲያዎች ላይ አታየኝም ምናምንና ገባ። እኔ ያሰብኩበት አንግል እንዳትጎዳ ብዬ ጭራሽ ልጅቷን የማይሆን ጉዳት ስለጎዳት በቃ አንተም ይቅርታ አድርገህ ያው ታውቀዋለህ አንተም ያለፍክበት ነገር ነውና የወጣትነት ቫይብን ይቅርታ እንድታረግልን አንተ የሆነ ብታስማማን ብዬ አሰብኩ። ደግሞ ቢያንስ ወንድ ነህ ትረዳኛለህ። እኔ በመጥፎ አስቤ ሳይሆን ነገሮች እንዳይባባሱ የከፋ ነገር እንዳይመጣ ብዬ ነበር ጭራሽ ያባባስኩት ማለት ነው። አሁን ለዚህ ወደፊት ምን ዋስትና አለ ነው? ከዚህ በላይ ልጎዳት እንደማትችል እኔ ይኸው በቤተሰቦቼ ፊት ቃል እገባለሁ ምንም አይነት መጥፎ ነገሮችን ሳልናገር። እንደዚህ አይነት ነገሮችንም አንዴ እኮ ነው ሰው ልጅ የሚሳሳት ትሳሳታለህ። ያው በቃ የሚሰራ ሰው ይሳሳታል። ለዛ ነው የተሳሳት ነው። እሱን ነገር ለማስተካከል እንሞክራለን። እሱማ ከሰው ስህተት አይጠፋም፣ ከብረትም ዝገት አይጠፋም። ያ ስለዚህ የሚስተካከል ነገር ነው። ግን ወደፊት እንደ ጓደኛም ሆነ እንደ ፍቅረኛ ለመቀጠል ትላቅ ሰዎች ናችሁ እናንተ ማሰብ ትችላላችሁ። ለስንት ነገር የምትጠበቁ ልጆች ናችሁ እና ይሄ ከእናንተ የሚጠበቅ አይደለም። እውነት ነው። እና በዚህ አይነት ደረጃ ሳይሆን በስርዓቱ እኔ ማስታርቁን አስታርቃችኋለሁ። ችግር የለም። አመሰግናለሁ። ችግር የለውም። ለሱ ምንም ሀሳብ አይግባ። እኔ አወራታለሁ፣ አዋርቻታለሁ። ልክ እንዳልሆነ እሷ ጋርም ልክ ያልሆነ ነገር ሊኖር ይችላል።
እኔ የእውነት አልኩ ይሄኛውን አንተ እኔ ካንተ እንደዚህ በዚህ ደረጃ እኔ በጣም ቀደምም ቪዲዮውን ሜቢ ሲለቀቅ ካየው መጀመሪያም እያልኩት የነበረው መጀመሪያ የይቅርታ ቪዲዮ ነው። ቤተሰቦቼንም እናንተንም እሷንም በቃ የማይገባኝን የማይመጥን ቃላት ተጠቅሜያለሁ። በጣም ይቅርታ። ያሰብኩትም ነገር ልክ አይደለም። በጣም ይቅርታ ብያለሁ። አንተ ደግሞ አሁን ላይ የምታስታርቀን ከሆነ ከዚህ በኋላ ላለው እኔ ኃላፊነቱን ወስዳለሁ። ምንም ችግር የለም። እኔ ከሷ ጋር አንድ ያገናኘኝ እንጂ እኔና እሷ ወርተን ሁሉም ችግራችን እንደምንፈታ እርግጠኛ ስለሆንኩኝ ነው። አንተ ብቻ አንድ ያገናኘኝ ምን ለአሁኑ ችግር የለም። ለወደፊቱ ግን ከኔ ጋር ነው የምትጋጨው። እህቴን ነው ማለት ሲስተር ነች እሷ ማለት እህቴ ነች፣ ታናሽ እህቴ ነች። እና እንደነገርኩ ከኔ ጋር ነው የመጨረሻው፣ ከኔ ጋር ነው የምትጣለው። ችግር የለም እኮ እሺ። ቤት ነው ያለችው? የት ነው ያለችው? ቤት ነች። ችግር ቤት ነች ያለችው እኮ። አንተን በላትና ወይ አንተ ደውልላትና እሷ ያለችበት ቦታ ቀጥታ ወይ እንድንሄድ ይሆናል ማለት ነው። እኔ ደግሞ ምን አሰብኩኝ መሰለ፣ ያው በባህላችንም እርቅ በባዶ እንዳይሆን ማለት ሰዓት አመቻችቼ እኔ ብነግርሽ። አይደለም ወንድሜ፣ ይሄው ቤተሰቦቼንም ይዣለሁ። ዛሬውኑ ይቅርታ ብዬ ታረቄ እኔም ውስጤ ሰላም ይሰማኝ። ቤተሰቦቼንም አስከፍቻለሁ፣ እሷንም አስከፍቻለሁ። ነገሮችን ልካስ ባይሆን እንደ ባህላችን በባህላችን መሰረት በግም ሆነ ፍየል ያገኘናትን የሆነች ነገር ለማስታረቂያ እንግዛና እሱ ችግር የለም። ዋናው ሰላም መውረዱ እሱን ነው የምለው እኔ። ችግር የለም። አንተ ብቻ ከሷ ጋር አገናኘኝ እንጂ ችግር የለም። አንተ አገናኘኝ ከሷ ጋር፣ እኔ ችግሬን እፈታለሁ። ግን ለማስታረቂያ እንዲሆን ለክብራችሁም ለእናንተ በግም ሆነች ፍየል አነስ ያለች እንፈልግና እሷን ይዘን ሄደን እግሯ ስርም ወደቅ ካለብኝ ወድቄ ይቅርታ ጠይቄ ከቤተሰቦቼም ከሷ ጋር መታረቅ ነው የፈለኩትና እባክህ ተባበረኝ እላለሁ። ስልክ ቼክ ላድርግና አብረን እንሄዳለን። ደስ ይለኛል። ቼክ አድርግና ቤት መሆኗን እንደውልላትና ስለዚህ በቃ ወይ እየወረድን እንደውልላታ። እሺ ይቻላል። እውነት አለው ልብሽ አዝነሽ ቢከፋሽም የሰራሁት በደል ላንቺ አይገባሽም። እየገባን ነው ቤተሰቦቼ። ኧረ ይሄ ነገር በጣም ርቦታ ነው ታውቃለህ። የቱ ጋር ልሰራ? እዚህ እንጨቱ ጋር ልሰራ? እኔ ያላንቺ መቼ ያምርብኛል፣ ደግም ክፉ አብረን ይሻላል። ማነው ሆዴ አንቺ አላሰብሽም፣ እንኳን መራቅ ደጇ አያምርሽም። ባልቀመጥ ደስ ይለኛል። አረ አይ እንትን ነው ይቅርታ ካላደረገችልኝ አልቀመጥም። ያ ብዬ በጣም ይቅርታ። በእኔ ምክንያት እንደዚህ መሆን አልነበረብሽም። ስልኬን ሳታነሺ ስትቀሪ ኦብቪየስሊ ተናደሽ ይሆናል ብዬ ነው እንጂ አሰብኩት። በዚህ ልክ በእኔ ንግግሮች ታመሽ ተጎድተሽ ተደብረሽ እንደሆነ አላወቅኩም ነበረ። አንድ ነገር ልንገርህ፣ ይቅርታ ማለት አይጠበቅብህም። ምንም አላደረክም፣ ምንም አላጠፋም። ኢትስ ኦኬ። እኔ የታመምኩትኝ በራሴ ምክንያት ነው፣ በአንተ ጥፋት አይደለም። አንተ ምንም የማርገኝ አይደለም። ስለዚህ አይ ኖ ይቅርታ ማድረግ ቁጭ በል አትቁም። እንዴት ነሽ? ወይ ሰላም ነሽ? አንተ ብቻዬን ነው ብቻ አይዞሽ። እንዴት ነሽ? እንዴት ነሽ? እና መምጣትም አይጠበቅብህም፣ ይዘው መምጣትም የለብህም ነበር። ለምን ይዘው እንደመጣህ ባላውቅም ይቅርታህንም አልፈልግም ከዚህ በኋላ። እኔ አሁን አንተ ይቅር አልከኝ አላልከኝ ለእኔ የሚመጣ የሚቀንስልኝ የሚጨምርልኝ ነገር የለም። ገባህ አይደለ? ኦልሬዲ በቃ የተሰማህን ነግረኸኛል። ለእኔ ችግር የለም። እኔ አሁንም ነግሬሃለሁ። ሲጀመር እኔ የታመምኩትኝ በራሴ ምክንያት ነው እንጂ በአንተ ምክንያት አይደለም። እዚህ ድረስ መምጣትም አይጠበቅብህም ነበረ። ምንም ኖርማል ነበረ። እኔ ሲመችኝ እደውልልሃለሁ። በስልክ መጨረስ የምንችለው ነገር አይ ያሚ፣ አንደኛ ነገር ጥፋቴን አንቺ አጥፍታል እስክትይኝ አልጠብቅም። እኔ ጥፋተኛ መሆኔን ይኸው ቤተሰቦቼንም ዛሬ ይዤ የመጣሁት ቤተሰቦቼን አልኩኝ፣ ቤተሰቦቻችንን ይዤ የመጣሁት ዛሬም ልክ እንዳልሆንኩ ስለተሰማኝ ነው። ሲቀጥል የተናገርኩት ንግግር እኔ በዛን ሰዓት እኔ አንቺ አትመጥኝኝም የሚለው ቃል ካፌ የወጣው እንትንሽ ምንሽ እምልሽ ነገር
ያ ብዬ እኔ እኮ እነሱን ነገሮች ተቀብዬ እኮ አብሬሽ ጓደኛሽ ሆኛለሁ። ግን እኔ በፍቅር ሲቹዌሽን ስለማላስብ ያንን አስበሽ እኔ ተጎደውትን ተጎድተሽ የባሰ ትጎጃለሽ፣ በአጉል ተስፋ ትጎጃለሽ ብዬ በማሰብ ቶሎ እንዲቆርጥልሽ ነበር ያንን ቃል የተጠቀምኩት። ግን ያ ቃል ደግሞ የከፋ ነገር አመጣ መሰለኝ። አይ የከፋ ነገር አላመጣም። እኔ አይቼዋለሁ ቪዲዮውን። በእርግጥ ኖርማል ነው፣ ግን ለእኔ እንደዛ ከማለትህ በላይ በቃ እኔ ድርጊቶች፣ ሁኔታዎች ለእኔ ገብተውኛል። ገባህ አይደለ? አንዳንድ ጊዜ ደግሞ ሳትወደኝ በግድ እኔ ይሁን ማለት አልችልም። ያቢ እኔ እፈልግሻለሁ። እኔ የፍቅር ነገሩ ካልሆነ በጣም ነው የምወድሽ፣ በጣም አስብልሻለሁ፣ በጣም ነው የምፈልግሽ። ግን በዚህን ያክል ልክ እንዳትጎጂ አስቤ ጭራሽ አንድ ሳምንት ሙሉ ያቢ ቪዲዮ በየ2 ቀኑም በየ3 ቀኑም የምንለቅ ሰዎች ለአንድ ሳምንት ሙሉ ግን ስልክ አላነሳ ብለሽኛል። አንቺን ማግኘት አልቻልኩም። ወንድሜን እንግዲህ እሱን ባላገኘው ኑሮ ኦብቪስሊ ዛሬም እዚህ መምጣት አልችልም ነበር ማለት ነው። ሲጀመር እሱን ማግኘትም አልነበረብህም። ለምንድን ነው እንደዚህ ያለው? ስደውልልኝ እኮ በቃ የሆነ ብቻህን መስሎኛል። እሱ እንደሚመጣ ባቅም ሲጀመር እኔ እዚህ መቀመጥም አልፈልግም። አታስወሸኝና ባለፈው እንደዛ ዲስሪስፔክት አድርጎ ለዛም ነው ያልነገርኩሽ። ከሰው ጋር እመጣለሁ ብለሽ አትጠብቂኝም አውቃለሁ። ለዛም ነው ያልነገርኩሽ። እሱ የተሰማውን ነግሮኛል፣ ይቅርታ ብሏል። እንደ ወንድም ምን ያናገረኝ እና ለዛ ነው አምኜው ይዤ የመጣሁት። ለወደፊቱ አስተካክላለሁ ብሏል። ማለት እንደ ጓደኝነት መቀጠል ካለባችሁ ጓደኝነታችሁን ቀጥሉ። ይሄ ምንም በእርግጥ አጥፍቷል፣ አላጠፋም ማለት የማይባል ነገር ብሏል። ግን ልክ አይደለም። እሱን አርማለሁ፣ አስተካክላለሁ እንደ ትልቅ ሰው። እንግዲህ ያው ታላቄ ነህ ብሎ አክብሩኝ፣ እኔም ብሎ እኔ ጋር መጥቶ ደውሎ እኔን ካገኘኝ እንግዲህ ከዚህ በላይ እንግዲህ ከሱ የተሻለ ሰው አይሆን እና እሱይበት። አዎ ወንድሜ በጣም እንዳልክ ነው ያልከኝ አይደል? እንዳልክ በጣም አመሰግናለሁ። ያብዬ እኔና አንቺ እኔ ካጠፋው አንቺን ይቅርታ መጠየቅ፣ አንቺ ካጠፋሽ እኔን ይቅርታ መጠየቅ ነው። እኔ ጥፋቴን አምኛለሁ። ያብዬ እኔ ፍቅሩ ቢቀርብንና ያኛው ይሄ ጓደኝነታችን ከዚህ በፊት የነበረው ፕራንክ ስንደራረግ፣ ስንጫወት፣ ስንዝናና፣ ስንፍታታ የነበሩት ጊዜያቶች በጣም ይናፍቁኛል። እነሱን ነገሮች ማበላሸት አልፈልግም። አንቺንም ከልቤ በጣም ይቅርታ አሁንም በድጋሚ ማለት ፈልጋለሁ። አንቺ ማትመጥኝኝ ሰው ሆነሽም አታውቂም። ለቃላቴም በጣም ይቅርታ። እኔ እንጃ ብቻ ሰላም ሆነን ሰይጣንም በቃ ይቃጠልና እኛም ብንታረቅ። ያው እንግዲህ ቢያንስ በማውቀው ደረጃ የምታከብሪው ሰው ነው ብዬ ስላሰብኩ ነው በሱ በኩልም ለመምጣት የፈለግኩት። ለምን እንጠፋለን? ማን ይደሰት? አይ አይደለም። ሲጀመር እኔ ለሱ የነገርኩትኝ ይሄን ሁሉ እሱ ላይክ የቅርቤ ስለሆነ ነው እና ሁሉም ነገር ስለሚረዳኝ ነው እንጂ ከአንተ ጋር እንደዚህ እንድንታረቅ ወይም በመሀላችን ስምምነት እንዲፈጠር ለጊዜው እኔ ይቅርታ አድርግልኝና ይህንን ነገር መቀበል ይከብደኛል ፓግል። ምክንያቱም ኢትስ ኦኬ ችግር የለም እኮ ትንሽ ቀን ብትሰጠኝ እኔም ነገሮች ይስተካከሉኛል። አንተም እንደ ድሮ የምትፈልግ የድሮ ጓደኝነታችንን የምትፈልግ ከሆነ እንደ ድሮ እንድንሆን የምትፈልግ ከሆነ ኢትስ ኦኬ። ግን እኔ ደግሞ ትንሽ ቀን ያስፈልገኛል። ገባህ? ያቢ ትንሽ ቀን እስከ መቼ? 7 ቀን ያክል ኦልሞስት አንድ ሳምንት እኮ አንድ ሳምንት ሙሉ ዘግተሽ እያሌ ነው ሆስፒታል ሄደሽ ነበረ። አይ ነው እኔ አሁን እሱ ነገሩን ላይ እያሳመመኝ ነው። እኔ እንደዛ ለምን ተናገርኳት? ታውቂኛለሽ፣ ባህሪን ታውቂዋለሽ። እንደዚህ አይነት ባህሪ የለብኝም። ግን እኔ አንቺ እንዳትጎጂ ነገሮችን እንድታልፊ ብዬ የባስ ነው አንቺን እየጎዳሁሽ ያለሁት እና ለሱም በጣም ይቅርታ። ቤተሰቦቻችንም ናፍቀውሻል። ሁሉም ሰው ደግሞ ከጎንሽ ነበረ። እንዴት እንደዛ ትላለህ ብሎ ነው እኔ ላይ እንትን ሲወቅሱ የነበሩትና ቤተሰቦቻችንንም ይቅርታ ብያለሁ። በዋናዋ ባለቤት ደግሞ አንቺ ነሽና አንቺም ከልብሽ ይቅርታ አድርገሽልኝ። መቼም ባንዴ የምታፈቅሪው ሰውን ባንዴ አጣየውም አይደል? አይ ችግር የለም እጠለዋለሁ። ኖርማል ነው እሱ አያሳስብክ። ለመጥላቱ ለእሱ ለኔ እኮ እሺ ይሁን ብቻ ምንም ይሁን ምን ቢያንስ ስልክ ብንነሳሳ ይቅርታ ከልብሽ ይቅርታ በተመልካቾቻችን ፊት በቤተሰቦቻችን ይኸው በምታከብሪው ሰው ፊት ይቅርታ ተጠያይቀን ይቅርቴን ተቀብለሽኝ ትንሽም ይሁን እኔም ያመጣኋት ስጦታ አለችኝ ያው ለይቅርታ ደንቡ ነው ብዬ እሷንም ተቀብለሽኝ ይቅርታ አድርገሽልኝ ከዚህ በኋላ ቢያንስ እንደ ፍቅረኛሞች
መሆን እንኳን ቢያቀተን ግን እንደ ምርጥ ጓደኛሞች መሆን ብንሞክር ባይነኝ። እባክሽን ለተናገርኩሽ ንግግር ስሜትሽን ስለጎዳው እንደዚህ እንድትታመሚ ስላደረኩሽ ግን አሁንም በድጋሚ ይቅርታ። ዮቢ ስሚ አንዴ፣ ሰው አምኖ ይቅርታ ጥፋቱን አምኖ ይቅርታ ካለ ይቅር ማለት ያስፈልጋል። ሰው ጥፋቱን እስካመነ ድረስ ይቅርታ ማለት ግድ ነው። አንተ እኮ እንዴት ዳረግኝ ስላላገኘ ሳይሆን ልክ አድርጓል እኮ አይደለም እኮ አጥፍቷል። ግን እሱ ጥፋቱን አምኖ ይቅርታ ካለ ይቅር ማለት ልክ ነው። እኔንም እንግዲህ አክብሪ፣ ወንድምሽ ነኝ አይደል? ከሰማሽኝ ይቅር በይና ይቅር በይ፣ ይቅር ተባባሉ፣ ጓደኝነታችሁን ቀጥሉ። ሌላው ነገር በጊዜ የሚሆን ነገር ያ እኔም ጊዜ የሚፈታው ጊዜ ይፍታው ነገሮች ይፍታው እንጂ እኛ ግን ማላችሁ እናንተ ተቃረናችሁ። አይ ሲጀመር እኮ ምን አለ መሰለህ ችግር የለም። በቃ ከዚህ በኋላ ምንም ጊዜ የሚፈታው ጊዜ ምንም የሚያደርገው ነገር የለም። እኔ እናንተ በጓደኝነት እንቀጥላለን፣ ያ እንቀጥላለን። ቪዲዮ እንሰራለን፣ አዎ መስራት ስላለብን እንሰራለን። ገባህ አይደለ? ከዚህ በኋላ ግን በእኔና ባንተ መሀል ምንም የሚቀየር አዲስ ነገር አይኖርም። ይሄ የኔ ስሜት እኔ እንደዛ ያልኩህን ሁሉንም እርሳው። በቃ ለእኔ ስሜት የለሽም አሁን ላይ? እሱ አሁን አስፈላጊ አይደለም ፋግል፣ እሱ ምንም አያስፈልግም። እሱን ማወቅህም አለማወቅህም አያስፈልግም። ከዚህ በኋላም ብታቅም ባታቅም ምንም አስፈላጊ ነገር አይደለም። በቃ ስራ ነው፣ ስራችን ላይ ፎከስ እናደርጋለን። አለቅ። ሲገርፈኝ ባየሽ ሐዘን መከራ ያሳደደኝ የራሴው ስራ ማችሊላይ ግን እንደዛም ቢሆን ያለ ቂም መሆን አለበት። ውስጣችሁ በንጽህና መገናኘት አለባችሁ። ውስጣችሁ ንጹህ መሆን አለበት እንጂ ጓደኝነትን የተራራችሁ በውስጣችሁ ቂም ይዛችሁ ልጥሩ አይደል። በፍቅር ሲሆን ነው፣ ስራም በፍቅር ሲሆን ነው ደስ የሚል። እውነት ነው። ለዛ ነው ይቅር ብለኝ ይቅርታ ካረገችልኝ ወይ ኮንፈረንስ ሳቢ ባንተ ፊት አንተ ደግሞ አበዛው። አይ ትንሽ ከፍቷታልና ተሳቅ ብዬ ነው ትንሽ ጥሩ ነው። እና ያብዬ ይቅርታ አረግሽልኝ። ይቅርታ ባባ ረታይ ተነሱ፣ ተቃቀፉ። እንደዚህ ነው ይቅርታ ጓደኝነት እንዲህ ነው እንጂ አይደለም። ይቅርታ አድርጌለታለሁ በእውነት ይቅርታ ባባ። እኔ እዚህ ጋር ነው ይቅርታ ባባ። ያቢ ታረቅሽ? አዎ ታርቂያለሁ። እግዚአብሔር አመሰግናለሁ። እና ፍየሏን ወየን በላታ ለደስ ደስ ፍየል ገዝቼ ነው የመጣሁት። አዎ ፍየል ነው ይዘን ያው ምን አለ መሰለሽ ተበስበስ አድርገናት ቁጭ በል ምን አለ መሰለሽ ሆዷን ትወዳለች፣ የሆነ የሚበላ ነገር ይዘህ ከሄድክ ትታረቃለች ሲለኝ እኔ ደግሞ ምን ይዤ ልምጣ ምናምን ብዬ ሳስብ አይ እሱ ምንም ይዘህ መምጣትም አይጠበቅብም። አንተ ራሱ ባትመጣም ችግር የለም ነበር። እንዴ ታረቅን እኮ ምንድን ነው እንደዚህ የሚያነጫንጭሽ? ታረቅን እንዴ? ጫነጭኩም እንዴ? ይሄው ይቅርታ አልኩኝ። ይቅርታ ልድገምሽ? በጣም አመሰግናለሁ አንተን ቤተሰቦቼ። የአብዬን ኦልሞስት ከአንድ ሳምንት በኋላ አግኝቻታለሁ። የአስከፋዋትን ያክል ያናደልኳትን ያክል ከዚህ በኋላ ለመካስም ላለማስከፋትም እሞክራለሁ። ውዶቼ አልናፈቁሽም ቤተሰቦች? ሰላም አላልኳቸውም። ሰላም በያቸው። ፍየልሽን እይና ፍየልሽን ትጋልቢያለሽ። በቃ ከዚህ በኋላ የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ናፍቃችሁኝ ነበር። እኔ ከእናንተ ናፍቆት ውስጥ ተቀደና ነኝ። ላንቺ እኮ ነው የሚያግዙት። አዎ የሆነ ነገር እያየው ነበር እና ትንሽ ጥሩ ስሜት ላይም አልነበርኩም እና ደግሞ ትንሽም አሞኝ ሆስፒታል ነበርኩኝ እና በቃ የሆነ ውስጤ ልክ አልነበረም እና ለዛ ነው የጠፋሁት። ከዚህ በኋላ እንግዲህ በአዲስ ቪዲዮ፣ በአዲስ ሀሳብ፣ በአዲስ ነገሮች እንደተባለው እኔና እሱም አሪፍ ጓደኛሞች ሆነን እንመጣለን። ከዚህ በኋላ የመጣላትም የመጨቃጨቅም የምንም አይነት ነገር አይኖርም እና እናንተንም በእንደዚህ አይነት ነገር እንትን ስላላችሁ በጣም ሶሪ ይቅርታ እንጠይቃለን። እንግዲህ እሱም ወንድሜ ነው። እኔ ለነገሩ እሱ በጣም ስለምግባባውና እሱ እኔን ስለሚረዳኝ ነበረ የነገርኩትኝ፣ ግን ያላሰብኩት ነገር ነው የተፈጠረው። ብቻ እስቲ ከዚህ በኋላ እንግዲህ በቃ እግዚአብሔር ያውቃል፣ ለሁሉም ኖርማል ነው። ውዶቼ እንወዳችኋለን በጣም። እንግዲህ ይቅርቴን በዚህ መልኩ ከተቀበለችኝ ቂሟን ቀስ እያለን እናጠፈዋለን።
ከዚህ በኋላ አንጠፋም ወንድሜ ስላከበራችሁ። አንተም ደግሞ እኛን ለምን ትጣዳላችሁ ለምን እንደዚህ ትሆናላችሁ ብለህ እኛን ለማስታረቅ ስለሞከርከው ነገር በጣም እናመሰግናለን። ፍየሏንም ቢሆን አንድ ግድ አንተ ግን አረሳለህም። እሺ አረሳ። ከዚህ በኋላ ምንም ነገር አልነግርህም እንጂ ያው ምን ሆነሽ ነው ያምሽት እንዴ? እርቅ ነው። ኧረ እባክሽ ሰው ያየሽ ነው ቢያንስ መታረቃችን። አሁን እዚህ እንኳን ሰላማት እንዴ ምንድን ነው ነይ በል የምታምር ፍየል አምጥቼልሻለሁ። ነይ እሷን ላሳይሽና እሷንም ቢሆን ፍቅረኛ ታደርጊያታለሽ። ኦኬ ፍየሏን እናሳያትና ለዛሬ እንጨርሳለን።